እንደምን ሰነበታችሁ ዛሬ ደግሞ ልክ ባለፈው እንደተናገርኩት ቃል በገባሁበት መሰረት ዛሬ ስለ ሉፒንግ ወይም ደግሞ ስለ C++ አይተሬሽን ፕሮግራም ቪዲዮ እየመጥቻለሁ እንግዲህ አይተሬሽን ፕሮግራም ማለት የሆነ ኮንዲሽን ሳቲስፋይድ እስከሆነ ድረስ በድግግሞሽ ኤክስኪዩት ማድረግ የሚችል ፕሮግራም እንደማለት ነው ለምሳሌ እዚህ ጋር እንታያችሁ ከሆነ እንትኑ ፕሮምፕቱ number 1 write C++ program that displays integer numbers from 1 to 100 ይላል ከአንድ እስከ 100 ያሉ ቁጥሮችን እንዲረድርልን ነው የሚያሳየው ይሄ ጥያቄ ስለዚህ ምንድነው የምናደርገው መጀመሪያ በፎር ሉፕ እንጀምራለን በነገራችን ላይ በፎር ሉፕም በዋይል ሉፕም እና በዱ ዋይል ሉፕም መስራት እንችላለን እንግዲህ በሶስቱም መስራት ይቻላል መጀመሪያ በፎር ሉፕ እንስራው ስለዚህ ፎር እንላለን እዚህ ጋር ያው በፎር int I እንግዲህ ኢንቲጀር ወይም ደግሞ ቫሪያብል ነው int I ማለት ቫሪያብል ነው I ከአንድ ይጀምራል ሴሚኮሎን አደርጋለሁ I less than or equal to 100 I እስከ 100 ነው የሚሄደው ማለት ነው ዜን I ባንድ እየጨመረ ይሄዳል ማለት ነው I++ ማለት ባንድ እየጨመረ እንዲሄድ ማለት ነው ስለዚህ ቦዲ ከፍታለሁ እዚህ ጋር ቦዲ ከፍታለሁ ማለት ነው ስለዚህ cout I ብዬ ማስቀመጥ ይችላልው ማለት ነው ስለዚህ በዚህ መሰረት እንግዲህ ሉፖቹ በነገራችን ላይ በጣም ብዙ ስራ ነው የሚያቀሉት ባንድ በትንሽ መስመር ኮድ ብዙ ስራዎችን መስራት ይቻላል ስለዚህ ኮዱ ይሄን ይመስላል ዜን እንደተለመደው ቢውልድ ማድረግ ያስፈልጋል ቢውልድ አድርገዋለሁ ኮዱን ዜን ሰክሰስፉል ብሎኛል ማለት ነው ሰክሰስፉል ካልልኝ በኋላ ራን ማድረግ አለብኝ ራን ለዋለው እዚህ ጋር ሜስ እዚህ ጋር ካንድ እስከ 100 ያሉትን ቁጥሮች ይደረድርልኝ ይገባል ማለት ካልደረደረ ስህተት ነው ማለት ነው ስለዚህ ይታያቸዋል ካንድ እስከ 100 ያሉ ቁጥሮችን ደርድሮልኛል እዚህ ጋር በዚህ ማስቀመጥ ይችላልው ማለት ነው ስለዚህ አሁን ሆሪዞንታል ነው ይደረደራቸው ነገር ግን ደግሞ ቨርቲካሊ ይደረድር ይከፈለኩ እዚህ ጋር cout ብዬ ኢንድ ላይን እንግዲህ በአዲስ መስመር ይደረድር ይከፈለኩ ማለት ነው ስለዚህ እንደተለመደው ቢውልድ ለዋለው ቢውልድ ሳንለው ራን ማድረግ አስፈላጊ አይደለም ምክንያቱም ተራ በተራ ፕሮሲጀሩን ተጠብቆ ነው መሪያ ያለበት ስለዚህ ይሄንን ራን ለዋለው ማለት ነው ዜን ቁጥሮቹ ቨርቲካሊ ይደረደራሉ ማለት ነው ይሄንን ከዚህ ከቪዲዮ ማየት ይቻላል ወይም ደግሞ ከአውትፑቱ ማየት ይቻላል ይሄው ታያቸዋል እዚህ ጋር ከአንድ ጀምሮ እስከ 100 ደረደረልኝ ማለት ነው ስለዚህ በዚህ መልኩ በፎር ሉፕ መስራት እንችላለን አሁንም ይሄንን ፕሮግራም በማን መስራት እንችላለን በዋይል ሉፕ መስራት እንችላለን ይሄንን እናጠፋና ይሄን አጥፍተን በዋይል ሉፕ መተካት እንችላለን ስለዚህ በዋይል ሉፕ ለመስራት ከፈለክ int ብለን I equal to ውጭ ላይ ካንድ ማስጀመር አለብን ዜን ዋይል የሚለውን ክሬት አድርገን እዚህ ጋር ዋይል I less than or equal to 100 ይለናል እዚህ ጋር ዜን ቦዲውን እንከፍታለን ቦዲውን ከከፈትን በኋላ cout I ብለን እናስቀምጣለን ዜን አግድም ከሆነ እንዳለ እናስቀምጣለን ቨርቲካል ከሆነ ደግሞ cout እንድል ብለን እናስቀምጣለን እዚህ ጋር አሁን ምን ያስፈልገናል just I++ ማለት አለብን ማለት ነው ምክንያቱም ፎር ሉፕ ላይ እዛው ቦዲ ውስጥ ስለሆነ ይሄንን ግን ውጭ ላይ I++ አንድ ዲስፕሌይ ካደረገ በኋላ ባንድ ጨምሮ ሁለት እንዲያደርገው ሁለትን ዲስፕሌይ ካደረገ በኋላ ደግሞ ባንድ ጨምሮ ሶስት እንዲያደርገው ስለዚህ I++ የሚለው መጨረሻ ላይ እንዳዘነጉ ስለዚህ ሴቭ አደርጋለሁ ወይም ደግሞ በዚህ ገብታችሁ ሴቭ ማለት ትችላላችሁ ዜን እንደተለመደው ቢውልድ ማድረግ ይተበቅባችኋል እሺ ስለዚህ ፕሮግራሙ ቢውልድ ሆኖልኛል ኦኬ ሰክሰስፉል ነው ስለዚህ ራን ለዋለው እዚህ ጋር ራን ለዋለው ጀስት ፕሮግራሙ አሁን ኤክስኪዩት ያደረገ ነው ተመሳሳይ አውትፑቱ ተመሳሳይ ነው ስለዚህ ይሄንን ደግሞ በአዲስ መስመር ወይም ደግሞ ቨርቲካል እንዲያደርግልኝ ከፈለኩ cout ኢንድል ብዬ ማስቀመጥ ይችላልው ዜን ሴቭ የሚለውን እንዳትረሱ ምክንያቱም አንድ ፕሮግራም ለውጥ ካመጣ በኋላ ወይም ቼንጅ ካደረጋችሁ በኋላ ሴቭ ማድረጋችሁ እንዳትረሱ ዜን ቢውልድ የሚለውን እነካለው ቢውልድ የሚለውን ከነካውት
በኋላ ሰክሰስፉል የሚል ካመጣልኝ ፕሮግራሙ ትክክል ነው ማለት ነው። ዜን አሁንም ትክክል መሆኑን ካረጋግጥኩ በኋላ ፕሮግራሙን ራን እንለዋለሁ። አሁን ቨርቲካሊ ይደረድርልኛል ማለት ነው። ይሄው ከ1 እስከ 100 ያሉን ቁጥሮችን ደረደረልኝ ማለት ነው። ከዚህ በመቀጠል ደግሞ ሶስተኛውና የመጨረሻው ይሄንን በዱ ኃይል ሉፕ መስራት መቻል ማለት ነው። ሶስቱም ተመሳሳይ ፋንክሽን ያላቸው። ስለዚህ ይሄንን አጠፋና በዱ ኃይል ሉፕ ክሬት ማድረግ ይችላልው። ስለዚህ ዱ ብዬ እዚህ ጋር ዱ ብዬ ቦዲ ከፍታለሁ ዘጋለሁ። ስለዚህ ከውጭ ላይ ለምሳሌ ኢንት i = 1 ብዬ ማስጀመር ይችላልው። እዚህ ቦዲ ላይ ገብቼ ከቦዲው ወጥቼ ማለት ነው ፋይል ብዬ እዚህ ጋር ፋይል ይሄንን ሴሚኮሎን ማድረግ ያስፈልገኛል። ምክንያቱም የመጨረሻው ላይን ስለሆነ ፋይል i <= አንደር እለዋለሁ ማለት ነው። ምክንያቱም ቁጥሮቹ ከ1 እስከ 100 ያሉ ቁጥሮችን ነው እንዲረድልኝ የፈለኩኝ። እዚህ ጋር ቦዲው ላይ ገብቼ ሲአውት i ማለት ይጠበቅብኛል። ከዛ እየጨመረ እንዲሄድልኝ i++ የሚለውን አስቀምጣለሁ ማለት ነው። i++ የሚለውን አስቀምጣለሁ። ይሄ በአንደርላይን ማን ነው ከስር ቢሆን የተሻለ ነው፣ ምክንያቱም ግልጽ እንዲሆን ማለት ነው። ስለዚህ ከአግድም እንዲዘረዝራቸው ከፈለኩ ይሄንን እንዳለ አስቀምጣለሁ። ቨርቲካል ሆኖ ደግሞ አዲስ መስመር ማስቀመጥ ይጠበቅብኛል። ዜን ቢውልድ አደርጋለሁ። አሁንም መጀመሪያ ሴቭ አደርጋለሁ። ሴቭ ማድረጋችሁ እንዳትረሱ። ዜን ቢውልድ አደርጋለሁ ፕሮግራሙን። ኦኬ ቢውልድ ችግር የለበትም። ሰክሰስፉል ነው። ዜን ፕሮግራሙን አሁንም ኤክስኪዩት አደርገዋለሁ ወይም ደግሞ ራን አደርገዋለሁ ማለት ነው። አውትፑቱ ተመሳሳይ ነው የሚሆነው። ይሄው ተመሳሳይ ነው። ስለዚህ በአዲስ መስመር ወይም ደግሞ ቨርቲካል እንዲረድርልኝ ከፈለኩ ደግሞ ሲአውት ብዬ እዚህ ጋር ኢንድል ማለት ይጠበቅብኛል። ዜን ኤክስኪዩት ቢውልድ አድርጌ መጀመሪያ ኤክስኪዩት ማለት ይጠበቅብኛል። መጀመሪያ ቢውልድ ነው የምለው እንደተነጋገርነው። ዜን ራን ለዋለሁ ማለት ነው። ዜን ቨርቲካሊ ቁጥሮች ዲስፕሌይ ይሆናሉ። በዚህ መልኩ እንግዲህ ሉፒንግ ስቴትመንቶችን ፕራክቲስ ማድረግ ትችላላችሁ። ይሄ ምሳሌ ነው። በዚህ ምሳሌ መሰረት ማንኛውም ሉፒንግ ስቴትመንት ወይም ደግሞ ኢተሬሽን ፕሮግራም ኤክስኪዩት ማድረግ ትችላላችሁ። አዳዲስ ቪዲዮዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለዛሬው ጨርሻለሁ። አመሰግናለሁ።